ብዙ ችግር አለብን ዱዓ መሳሪያችን ሊሆን ይገባል ኢንሻአላህ ዱዓ ላይ ከመጨረሻ በፊት አንዲት ነገር ላስታውስ استعجال አብዛኞቻችን ያለብን ችግር አሁን ዱዓ እናደርጋለን ውጤቱን ከሰዓት ማየት እንፈልጋለን ላይሆን ይችላል ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ يستجاب لاحدكم ما لم يعجل ለአንዳችሁ እኮ አላህ ዱዓውን ይቀበለዋል እስካል ቸኮለ ድረስ ተግባባ ሌላም ሐዲሳቸው ላይ ما من مسلم من مسلم እኮ የለም يدعو بدعوة دعاء يادرغم إلا أعطاه الله إحدى ثلاث كسوست عند الله بيسطو وقال ربكم ادعوني استجب لك وتقبل الله ብለዋል ከሶስት አንድ ይሰጣዋል መቀበሉ የግድ ነው አንደኛው إما أن تعجل دعوته ወይ አላህ ዱንያ ላይ ይሰጣዋል የሆነ ብር ለመነው አላህ ይሰጣዋል የዱዓውን ውጤት ልጅ ፈለገ ይሰጣዋል ጥሩ ስራ ይሰጣዋል ወኢማሉ ያን ቢሰጠው መጥፎ መሆኑን ካወቀ አላህ أن يكشف عنكم من السوء ልክ ባደረገው ዱዓ መጠን በላውን የመለሰለት ቢሆን እንጂ ሮኬት ሲከሽፍ አይታችኋል ተገናኝተው ከላይ የሚወርደው በላ የሚያደርገው ዱዓ ሄዶ ይመልሳል አንተ ስራ ፈልጋ አላህን ዱዓ ያረክ ነው ልጅ ግን የሆነ ነገር ተጽፎበት ነበር ወይ ሊታመም ወይ መኪና አደጋ አላህ ያን ይመልስለታል አሉ ነብያችን ሰለላሁ ዐለይሂ ወሰለም ወይም ሶስተኛው አኺራ ላይ ያስቀምጥለታል يوم القيامه ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ሙእሚኖች ወደ አላህ ሲቀርቡ እነዚህ ዱዓ አድርገው ዱንያ መልስ ያልተሰጣቸው ሰዎች ተራራም ያህሉ ሐሰናት ተቆልሎ ያያሉ ያ ረብ ይሄ ነገር ምንድነው ይሄማ ዱንያ ላይ ዱዓ አድርጋችሁ መልስ ያልተሰጣችሁ ዱዓችሁ ነው ረሱል ሰለላሁ ዐለይሂ ወሰለም ምናሉ ያደረጉትን ዱዓ ሁላ ባልተቀበልከን ሲሉ ይመኛሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም የዱንያውማ ይሄው በልተነው ጠጠነው ለብሰነው መጣን ምን ነው እንደዚህ ያስቀምጣልን በሆን ማይጠፋው ሀገር ላይ ብለው ይመኛሉ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ከሶስት አንድ አለ አላህ የመረጠልን ነገር ንውደድ አንድ ዱዓ አደረክ አላህ አልሰጠህም አላህ የሚያውቀው ኸይሩ የት ውስጥ ነው ያለው አላህ በመረጠው ነገር ሁሌም ስለ ዱዓ ሲነገር አንድ የሚገርመኝ ታሪክ አለ ነብዩላህ ሙሳን ማቃለ ሁላችሁ ታውቃላችሁ አለይሂ ሰላም ነብዩላህ ሃሩን ታውቃላችሁ የነብዩላህ ኢሳ ወንድም ናቸው የነብዩላህ ሙሳ ወንድም ናቸው ሁለቱም ነብዮች ናቸው ፊርዓውን በጣም አስቸገራቸው በጣም መሬትን በከላት ሁለቱም ወንድማማቾች እጃቸውን አነሱ ሙሳ ከሊሙላህ ወሃሩን ነብዩላህ ሁለቱ ዱዓ አነሱ ወደ አላህ ያ ረብ አንተ እኮ ለፊርዓውን እንዲሰጠህዋል አጥፋበት ጨርሳቸው ዱዓ አደረጉ ሃሩን አሚን ይላል ነብይ ሙሳ ዱዓ አረጋል አሚን አላህ አወረደና መልስ ሰጣቸው قد اجيبت دعوتكما ዱዓችሁን ተቀብያለሁ አላቸው ተቀበላችኋል ኢብኑ ከሲር ምን ይላሉ ሱብሃንአላህ የዚህን ዱዓ ውጤት ነብዩላህ ሙሳና ሃሩን ያዩት ከ40 አመት በኋላ ነው ይላል አራአይቱም ፍርዓውንን አላህ ያን ዱዓ ባደረጉ በ40 አመቱ ነው ያጠፋላቸው ምን ለማለት ነው የተፈለገው አላህ ተፈጥሮ ላይ የራሱ የሆነ ህግ አለ የራሱ የሆነ ስርዓት አለ አንተና እኔ ማናቀው ብዙ ነገሮች አሉ ግልጽ ነው ሰይድና ዑመር ኢብኑ አብዱል አዚዝ ምን ይላሉ ቀደም የተከስናቸው እኔ ሁሌም ስወጣ የአላህን ቀደር እየተጠባበቅኩ ነው መልካም ከሆነ ላመሰግነው መጥፎ ቢደርስብኝ ልሶብር ብቻ ሁለቱም የአላህ ኸይር አለው አላህ የወሰነው ነገር فيه ኸይር አይደል ግልጽ ነው አንድ የሚያስቀኝ ቀልድ ቢሆንም አስተማሪ ነው ላጫውታችሁ ሁለት አራዊት ደና ላይ ተሰማሩ ሰዎች አሉ አንድ ትልቅ ባለጸጋ ሀብታም ነው ሰውየው አጋዡ ደግሞ አንድ ሙእሚን አላህን ፈሪ ባሪያ ያለ ሁለቱም አደል ላይ ተሰማርተው ያለ ይሄ ባለጸጋው ተኩሽ ገላለው አንበሳ ሲል ተሳስቶ እጁን ይመታዋል እንዴት እንደመታው አላውቅም እጁ ይቆረጣል
በጣም ጮኸ በጣም አመመው በጣም መጨረሻ ላይ ይሄ ሙእሚኑ ጠጋለና አብሽር ለኸይሩ ነው አለ አብሽር ለኸይሩ ነው እጄ እየተቆረጠ አንተ በኔ ታሾፋለህ እንዴ እዚህ ያህል ደሞዝ እየከፈልኩ አንጠልጥሎ ወስዶ አሰረ በጣም ተቆጥቷል ከዛ ብቻው ማደን ጀመረ አደን በጣም የሚገርመው በዛው አመት ውስጥ ከዋሻው ጀርባ የሚኖሩ ዘላኖች አሉ እነዚህ ዘላኖች የሚያመልኩት አንድ ጣዖት አለ አመቱ ሲደርስ ለዚህ ጣዖት የሚያርዱለት በሬ ወይም ከብት ወይም ፍየሎች አይደለም ሰው ነው የሚያርዱለት ለዚህ እንስሳቸው አዑዙ ቢላህ ጥሩ ሰው አካሉ የተሟላ ለዚህ ክብር የሚቀርብ ነው መጨረሻ ላይ ሰው ፍለጋ ጀመሩ ለጣዖቱ ሊያቀርቡ በዱሩ ሲያስሱ ይሄን ባለጸጋ ያገኙታል ያዘው እሰረው ተሸከሙና ወደ ጣዖታቸው ወሰዱት ጣዖቱ ፊት አቅርበው እጁን እግሩን አሰሩና ሊያርዱት ሲሉ ሰውየው ሲወራጭ ጣቱን አዩት ጣቱ ደግሞ ምንድነው ጥይት ቅድም ሽጉጥ የመታቻት ናት ተቆርጣለች በጣም ተቆጡ ይሄ የአምላካቸውን ክብር ማንቋሸሽ ነው አካለ ጎደሉ አምጥተው ማረድ ፈቱና መተው ለቀቁት ይሄን ግለሰብ ተመልከቱ የአላህን ስራ ለኸይሩ ነበር የተመታው አያችሁ ተክዘው ይላሉ በረሃውን ይቆራረጠ ለካ ያን ረዳት ያለኝ ለኸይሩ ነው ያለው እውነት ነው እስከዛሬ ظلም ይዋልና መጥቶ በሩን ከፍቶ በልአፉ በላይ ለኸይሩ ነው ያልከኝ ኸይሩ ነው ተገኘ ብሎ ታሪኩን ነገረው ያወጣት ታዲያውን ምን አለ የኔም መታሰር ለኸይሩ ነው አለ